በፊት ተደግፌ ነው የምነሳው። እንደዚህ ቶሎ መነሳት አልችልም፣ ይደከመኛል ምናምን። ለጥበብ ሲባል የገዛ አካልን አሳልፎ መስጠት ድንበሩ የት ድረስ ነው? አንድ አርቲስት ለፈጠራ ስራው ለተመልካቹ ክብር ሲል ህይወቱንና ጤናውን እስከምን ድረስ አደጋ ላይ ሊጥል ይችላል? ተዋናይና ዳይሬክተር ሄኖክ ወንድሙ ፈረጃ ለተሰኘው አዲስና ታላቁ ፊልም ገጸ ባህሪ ብቁ ለመሆን ሲል ብቻ በአጭር ጊዜ ውስጥ 41 ኪሎ ግራም የሰውነት ክብደት በመቀነስ መላውን የኢትዮጵያ ጥበብ አፍቃሪም ማህበረሰብ አስደምሞ ነበር። ረሽዋን ቀረጻ ስትሰራ ምን ያህል ኪሎ? 62። ያ ማለት ወደ 40 ምናምን ኪሎ ቀነስክ? በወቅቱ ሁላችንም አጨበጨብንለት፣ አደነቅነው። ለሙያው የሰጠውን ወደር የሌለውን ክብርና የከፈለውን አስደናቂ መስዋዕትነት በከፍተኛ ሁኔታ ሞካሸን። በኢትዮጵያ ሲኒማ ታሪክ ውስጥ አዲስ ምዕራፍ እንደጻፈም በኩራት ተናገርን። ነገር ግን ያ ያደነቅነው ያ እጅ የነሳንለት አስገራሚ የሰውነት ለውጥ ዛሬ ሄኖክን ለከባድ የአካል ጉዳትና ለጽኑ ጤና ቀውስ ይዳርጓል ብሎ ያሰበ አንድም ሰው አልነበረም። አዎ አርቲስት ሄኖክ ወንድሙ በአሁኑ ሰዓት በጽኑ ታሞ ሆስፒታል ይገኛል። ከፊልሙ ከባድ ክብደት መቀነስ፣ ከእረፍት ማጣትና ከተደራረቡ ከባድ ውጥረቶች ጋር በተገናኘ የውስጥ አካላቱ በከፍተኛ ሁኔታ በመዳከማቸው ህይወቱን ለማዳን የሕክምና ባለሙያዎች ሌሊትና ቀን በትልቅ ትግል ላይ ይገኛሉ። ዛሬ በዚህ ሰፊና ዝርዝር ቪዲዮ ከሄኖክ የቅርብ ወዳጆችና ቤተሰቦች የተገኘውን እውነተኛ መረጃም ለፈረጃ ፊልም የተከፈለውን አስደንጋጭ መስዋዕትነትና አሁን ያለበትን ወቅታዊ ሁኔታ በጥልቀት እንመለከታለን። በጥበቡ የተደሰትንለትን በፈጠራ ስራዎቹ ልባችንን የገዛውን አርቲስት በህመሙ ቀን ብቻውን ልንተው አይገባም። ይህ የህይወት አድን ጥሪ ነውና ቪዲዮን ሳታሳልፉ እስከ መጨረሻው እንድትከታተሉት በትህትና ጠይቃለሁ። እኔ አሁን የምፈልገው የሚመጣውን ሰው በቃ ማሸማቀቁ በኔ በቃ አግዙት፣ የእውነቱን ነው አግዙኝ የሚለው። ወደ ወቅታዊ የጤና ሁኔታው ዝርዝር ከመሄዳችን በፊት ይህ ከባድ የጤና መታወክ እንዴት ሊከሰት ቻለም የሚለውን በሰፊው ማየት ተገቢ ነው። ሄኖክ ወንድሙ ፈረጃ የተሰኘውን ፊልም ለመስራት ሲነሳም በኢትዮጵያ የፊልም ታሪክ ውስጥ ተደርጎ የማይታወቅ ማንም ደፍሮት የማያውቀውን ትልቅ የአካል መስዋዕትነት ለመክፈል ወሰነ። በፊልሙ ላይ የሚወክለውን ገጸ ባህሪ በተጨባጭ ለመላበስ ለታሪኩ እውነተኛነትን ለመስጠት ሲል ብቻም በአጭር ጊዜ ውስጥ 41 ኪሎ ግራም የሰውነት ክብደት ቀነሰ። ይህ በሆሊውድ እንደነ ክሪስቲያን ቤል ያሉ ታላላቅ የዓለም ተዋናዮች የሚሰሩትን አይነት ለአካልም ለስነ አእምሮም እጅግ አደገኛ የሆነ ከፍተኛ ጥንቃቄ የሚፈልግ ለውጥ ነው። ሄኖክ ይህንን ያደረገው ለሙያው ባለው ፍቅር፣ ለተመልካቹ እውነተኛ ጥበብን ለማቅረብ ካለው ጉጉትና ለኢትዮጵያ ሲኒማ ካለው የላቀ አክብሮት የተነሳ ነበር። ፊልሙ በህዝብ ድጋፍ ወይም በክራውድ ፈንዲንግ የተሰራ በመሆኑ የህዝቡን እምነትና የሰጡትን ክብር ለማክበር ሌሊትና ቀን ሳይተኛም ደክሟል። ነገር ግን ይህ በአጭር ጊዜ ውስጥ የተደረገ ከባድ የሰውነት ክብደት መቀነስ ከምግብ መከልከልና ከስራው ጋር ተያይዞ የመጣው ከባድ ጭንቀትና የአእምሮ ውጥረት በሰውነቱ ላይ በተለይም በውስጥ አካላቱ ላይ ትልቅ ጉዳት እያሳደረ እንደነበር ያኔ ማንም አላስተዋለም። ለጥበብ ፍቅር ሲል የራሱን ጤና አሳልፎ ሰጠ። እያንዳንዱ ያሳለፈው ሰዓት፣ እያንዳንዱ የቀነሰው ኪሎ ዛሬ ለደረሰበት የጤና ቀውስ መነሻ ሆኗል። ፊልሙ ተጠናቆ እዚህ ደረጃ ላይ ከደረሰ በኋላም የሄኖክ ጤና ከቀን ወደ ቀን እያሽቆለቆለ መጣ። ከባድ የሰውነት መዛባት፣ የውስጥ አካላት መዳከምና ከፍተኛ የድካም ስሜት ማሳየት ጀመረም። በመጨረሻ ሁኔታው እየተባባሰ በመሄዱና ራሱን መቆጣጠር እስኪያቅተው ድረስ በመዳከሙ በቅርቡ በአስቸኳይ ወደ ሆስፒታል ገብቶ የሕክምና ክትትል ማድረግ ለመጀመር ተገዷል። የሕክምና ባለሙያዎች በጥልቀት እንደሚናገሩት በአጭር ጊዜ ውስጥ ያን ያክል ከባድ ኪሎ መቀነስና ከስራው ጋር ተያይዞ የመጣው የአእምሮና የአካል ድካም በሰውነቱ አመጋገብ ስርዓትና በውስጥ አካላቱ ላይ ከፍተኛ ጫና ፈጥሯል። የሰውነቱ መቋቋም አቅሙ እጅግ በመዳከሙ ምክንያት አሁን ላይ ሄኖክ ሙሉ ትኩረቱን በሕክምናው ላይ አድርጎ አልጋ ላይ ይገኛል። ይህ ለጥበብ ፍቅር ሲል ራሱን አሳልፎ የሰጠ አርቲስት ዛሬ በገዛ ህይወቱ ላይ ከባድ ፈተና ወድቆበታል። ይህንን ፈተና ደግሞ ብቻውን ሊወጡ አይችልም። የሁላችንም አጋርነት፣ የሞራል ጥንካሬና ከጎኑ መቆም እጅግ የሚያስፈልግበት እጅግ ወሳኝ ሰዓት ላይ ደርሰናል። የተከበራችሁ የአገሬ ልጆች፣ ጥበብ ሰውን ታስተምራለች፣ ታዝናላለች፣ በጭንቅ ቀን ታጽናናለች። ነገር ግን ያንን ጥበብ የሚሰሩልን ህይወታቸውን በሙሉ ለኪነ ጥበብ የገበሩ አርቲስቶች ሲታመሙና ሲቸገሩ ዝም ብሎ ማየት ተገቢ አይደለም። ሄኖክ ዛሬ ሆስፒታል አልጋ ላይ ሆኖ የእኛን ጸሎት፣ አጋርነትና ሁለንተናዊ ድጋፍ ይፈልጋል። ሄኖክ ወንድሙ ሁልጊዜ ጠንካራ፣ የልጁን ማሳደግ መብት ለማስከበር ለዓመታት የታገሰም በህይወቱ የመጡትን ፈተናዎች በሙሉ በጽናት ያለፈ ሰው ነው። ዛሬ ግን ይህ ጠንካራ አባትና አርቲስት የኛን እጅ ይፈልጋል። ፈረጃን ስንደግፍ እንደነበርነው ሁሉ ዛሬ ደግሞ የፈረጃ ባለቤት የሆነውን የሄኖክ ህይወትን ለመታደግ የምንረባረብበት ሰዓት ነው። ይህ የህይወት አድን ጥሪ ለሁላችንም ነው። ይህንን ቪዲዮ ሼር በማድረግ መረጃው ለብዙ ሰዎች እንዲደርስ ሁሉም ጉዳዩን እንዲያውቀውና የበኩሉን የወንድምነት አጋርነት እንዲያሳይ እንጠይቃለን። በጸሎታችሁም ሁልጊዜ አስቡት። የሁላችንም ትብብርና ጸሎት ሄኖክን በቶሎ
ወደ ጤናው ወደ ልጁና ወደ መድረኩ እንዲመልሰው አንጠራጠርም። ሄኖክ ወንድሙ ቶሎ አገግሞ ከልጁ ጋር ተገናኝቶ ወደሚደንቅበት የጥበብ ስራው ተመልሶ ለማየት ሁላችንም እንመኛለን። ለሄኖክ እግዚአብሔር ማማሩን ይላክለት። ስላዳመጣችሁንና ከጎኑ ስለቆማችሁ ከልብ እናመሰግናለን። ቪዲዮ ላይክ፣ ሼርና እንዲሁም ደግሞ አዲሱን ቻናላችንን ከመድረኩ ጀርባን ሰብስክራይብ በማድረግ አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን።